ፈጣሪያችን ኢየሱስ ክርስቶስም ወይቤ ተፈጸመ ሁሉም ተፈጸመ አለ። ነቢያት የተነበዩት ትንቢት የገቡት ሱባኤ እንሁ ዛሬ ተፈጸመ። ቅድስት ነፍሱን ከቅዱስ ሥጋው በገዛ ስልጣኑ ለያት። ኦ ዘጢመ ሞተ በሥጋ እንዳሉ አባቶቻችን ሞትን ይሽረው ዘንድ የማይሞተው ሞተ ብላ ቅድስት ቤተ ክርስቲያን ትናገራለች ማለት ነው። መለኮት በአካለ ነፍስ ወደ ሲኦል ሄደ። መድኃኔ ዓለም ፈጣሪያችን አዳም በሐሙስ ዕለት ወመንፈቃ ለዕለት እትወለድ እሞለት ተወለድከ ከልጅ ተወልጄ በ5 ቀን ተኩል መጥቼ እትቤዘወከ በመስቀል የሞቴ መከራ መስቀል ተሸክሜ ወደ ቀደመ ርስት ወደ ቀደመ ክብር እመልስሃለሁ ብሎ መጋቢት 27 ቀን ዓርብ ቀን በ9 ሰዓት አዳም ተንሥኡ ለጸሎት ብሎ የመጀመሪያ ዲያቆን ሆኖ ነፍሳትን በሲኦል ቀሰቀሰ። ሊቀ ካህናት ኢየሱስ ክርስቶስ በአካለ ነፍስ መለኮት ወደ ሲኦል ሄደ። ምን ነው እኔን አድንሃለሁ፣ እኔን ይቅርልሃለሁ፣ ልጆችህን ከሲኦል ከመከራ አወጣሃለሁ ያለበት ቀን ዛሬ ነው። እስቲ በጸሎት እንጠይቅ። ተንሥኡ ለጸሎት ብሎ ነፍሳትን ሲተቀሰቅስ ነፍሳት ደግሞ በሲኦል ሆነው ምን አሉ? እግዚኦ ተሳሃለነ አቤቱ ይቅር በለን። ሊቀ ካህናት ኢየሱስ ክርስቶስ ሰላም ለኩልክሙ ብሎ በሲኦል ተገለጠ። ሲኦልን በብርሃን አጠቀለቃት። ሰላም ለእናንተ ይሁን አለ። ይህ ብቻ አይደለም። እለ ውስተ ሲኦል ጻኡ፣ በሲኦል ያላችሁ ውጡ፣ ወእለ ውስተ ጽልመት ተከሰቱ፣ በጨለማ ያላችሁ ተገለጡ አላቸው። የብርሃን ፈጣሪ ኢየሱስ ክርስቶስ ደግ ነህ ክፉ ነህ ሳይል ነፍሳትን ከሲኦል አወጣ። በ9 ሰዓት ከሲኦል አውጥቷቸው በ11 ሰዓት ገነት አድርሷቸዋል። በ11 ሰዓት ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ለዘአውረሰነ መንግሥቶ ሰማያዊተ እያሉ እየዘመሩ ነፍሳት ከሲኦል ወጥተው ወደ ገነት ገቡ። ምስጉን ነው የተመሰገነ እኛን ባሪያዎቹን በሲኦል ጥሎን ያልቀረ አዳነን፣ መንግሥቱን አወረሰን፣ ወደ ቀደመ ርስታችን ወደ ቀደመ ክብራችን ወደ ገነት መለሰን እያሉ ነፍሳት እየዘመሩ አዳም አባታችን እናታችን ሔዋን ለ5500 ዘመን በዛ በታሰሩበት አሮንቃ ወጥተው እየዘመሩ ወገኖቻቸው ልጆቻቸው ነፍሳትን ይዘው መድኃኔ ዓለም ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍስሶ መንግሥቱን አወረሳቸው። ወደ ቀደመ ክብራቸው አዳምን መለሰው። አዳም አባታችን እናታችን ሔዋንን በሲኦል 5500 የአውራዬ ልጅ የላሜ ውላጅ ብሎ ዲያብሎስ ነፍሳትን በግፍ ይዟቸው ነበረ። አዎ ከዕለታት አንድ ቀን አዳም የዲያብሎስ ወንድ ባሪያ ነው፣ እናታችን ሔዋን የዲያብሎስ የሴት ባሪያ ናት ብላችሁ በእምነ ሩካም ጽፋችሁ ብትሰጡኝ መርገሙን አቀልላችኋለሁ ብሎ በውሸት በእምነ ሩካም አጽፋቸው ነበር። ያንን አጽፎ አንዱን በሲኦል ጥሎት ነበር። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ አጥፍቶት ነበር። በሲኦል የጣለውን ደግሞ ያኔ ነፍሳትን ሊያወጣ የሄደ ጊዜ እንደ ሰም አቅልጦ በሲኦል ያለውን የዕዳ ደብዳቤያችንን አጥፍቶ ወደ ቀደመ ርስታችን ወደ ቀደመ ክብራችን መድኃኔ ዓለም መልሶናል። ሰሙነ ቅድስት ላይ ሰሙነ ሕማማት ከዓመታቱ ሳምንታት በተለየችው ሳምንት ኦርቶዶክሳውያን አብዝተው በመጾም አብዝተው በመስገድ አብዝተው በማልቀስ ለኛ የከፈለውን ዋጋ የደረሰበትን ጸዋቶ መከራ ያንን ሁሉ ጅራፍ ያንን ሁሉ ስቃይ ሱታፊ አድርገን ይሄንን እያዘከርን እንኖራለን ማለት ነው። በሰሙነ ሕማማት ዓርብ ቀን ልጆቿን አማኞቿን ሲያለቅሱ ሲሰግዱ ሲወርቁ ሲነሱ ሲያነቡ ውለው 11 ሰዓት ላይ ንሴብሖ ብላ ከበሮ መታ ነፍሳት ገነት መግባታቸውን ታበስራለች። አንዴ ኑዛዜ ይሰጣል። በዛ ወቅት ጌታችን ነፍሳትን ወደ ገነት ካስገባ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ በጌታ የደረሰበት ይደርስብናል ሳይሉ በእምነት ሂደው ጲላጦስ ፊት ቆመው ጌታቸውን ከመስቀል አውርደው እንዲቀብሩት ለመኑ። ልመናቸውም ተቀባይነት አግኝቶ በ11 ሰዓት ቅዱስ ሥጋውን ከመስቀል ላይ አውርደው ዮሴፍ ባዘጋጀው በሐዲስ መቃብር ሊቀብሩ ሲገንዙ 9 ሰዓት ነው ቅዱስ ነፍሱን ከቅዱስ ሥጋው የለየው። 11 ሰዓት ላይ ዮሴፍና ኒቆዲሞስ ሲገንዙት ግልጥ አለባቸውና ደነገጡ፣ እንደ ቅጠል እርግፍ አሉ። ምን ነው ፈጣሪያችን ምን አጠፋን? ከመስቀል ላይ አውርደን በክብር በመቃብር ልናሳረፈህ እኮ ነው፣ ምን ነው አሉት። እንዴት ፈጣሪያችሁን ፍጡር ይመስል ዝም ብላችሁ ትገንዛላችሁ አላቸው። ምን እያልን እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት